አሁናዊም የሰዓቱ መረጃዎችን ይዤ ወደ እናንተ መጥቻለሁኝ። ትላንት ምሽት በርካታ አውደ ውጊያዎች በጎጃም ግዛት ሲደረጉ በተለይም ራስ ቢትወደድ መንገሻ ቲካም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ከብር ሸለቆ በቅርብ ርቀት ክኒሊክ ከተማ ላይ ጥቃት ከቀኑ 11 ሰዓት እስከ ምሽቱ 1 ሰዓት ከ30 በነበረ ውጊያ 7 በመደምሰስ 9 በማቁሰል 5 መሳሪያ መማረክ ችሏል ተብሏል። በተመሳሳይም የአብይ አህመድ ጦር ፋኖን እየተቀላቀለ ይገኛል። በየቀኑ ፋኖን እየተቀላቀለ የሚገኘው የአብይ አህመድ ጦር ቁጥሩ ከቀን ወደ ቀን እየጨመረ ይገኛል። በትላንትናው ብቻ 15 መከላከያ በመክዳት ገረመው እንዳወቅ ብርጌድን ከነመሳሪያቸው ተቀላቅሏል ተብሏል። ላኛው መረጃችን ደግሞ የአፋጎ ምክትል ሰብሳቢና ፖለቲካዊ ዘርፍ ኃላፊ አስረስ ማረዳምጤ ከሰሞኑ በመራዊ ላይ በትላንትናው በተፈጸመው ጭፍጨፋ አስመልክቶ መግለጫ ሰጥቷል። በተመሳሳይ መልኩም ደግሞ ፋኖ ዘመነ ካሴና ሌሎችም ከፍተኛ የፋኖ ወታደራዊ አዛዦችም መራዊ ጋር የተፈጸመው ነገር እጅጉን አናዳጅ እንደሆነና በእርግጥም ደግሞ ለነሱ ደም ማካካሻ የቱንም ያክል ያገዛዙን ወታደር መደምሰስ ብንችልም ነገር ግን ቀመኑኝ ከሰሞኑ አንድ ከፍተኛ ወታደራዊ አዛዥን ጨምሮ በርካቶችን ለወገኖቻችን ስንል ወደማይቀረው እንሸኛቸዋለን ሲሉም አያይዘው ተናግረዋል። ሰላምና ጤና በያላችሁበት የዓለም ጥጉ ሊድረሳችሁ ክብሯን የተከበራችሁ የሙሌ ኤችዲ ቤተሰቦች እንደምንስቆያችሁ ለሰዓቱ የተመራረጡ አሁናዊ ትኩስ ዘገባዎችን ይዤ ወደ እናንተ መጥቻለሁኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እንድታደርጉ ከወዲሁ እየጋበዝኩ በቀጥታ ወደ ሰዓቱ ዘገባዎች ማለፍኩኝ። አብራችሁኝም ቆዩ። በቅድሚያም መጋቢት 22 ቀን 2017 ዓ.ም ሸዋ ዓለም ከተማ የአድማ ብተና አባላት በመከላከያ ሲረሸኑ በጎጃም ብራቃት ከተማ ላይ ከበባ ውስጥ የነበሩት አድማ ብተና አባላት ከበባውን ሰብረው እንደወጡ ታውቋል። እንደሚታወቀው ከሰሞኑ ይህንን 2 ቀን በብራቃት አካባቢ የሚገኙ የናረጋ ከበደ አድማ ብተናዎችና የአብይ አህመድ መከላከያ ሰራዊት እያለ ራሱን የሚጠራው ኃይል እርስ በርሱ ገጥሞ እንደነበረ ይታወቃል። ታዲያ በዚህ ኦፕሬሽን ደግሞ በርካታ ያገዛዙ ወታደሮችም ሲያልቁም በአጸፋው ግን ንጹሃን ዜጎችን ታርጌት አድርጎ ያገዛዙ ወታደር ሲጨፈጭፋቸው ነበር። ታዲያ ከ2 ቀን በፊት ጀምሮ እነዚህ በብራቃት ከበባ ውስጥ የነበሩት አድማ ብተና በአሁኑ ሰዓት ከበባውን ሰብረው እንደወጡ የተነገረ ሲሆን ነገር ግን ደግሞ አገዛዙ የበቀል እርምጃውን ንጹሃን ዜጎቻችን ጋር አድርጓል። ይሁንና የቀድሞዎቹ ጀግኖች የመሰረቷት የኢትዮጵያ የጦር አካዳሚዎች ከቅርብ ጊዜ በተለይም ከአብይ አህመድ ዘመን ወዲህ የራሱን ህዝብ በመጨፍጨፍ የዘወትር ስራው ሆኖ ወራሪዎችን ማምረቻ ፋብሪካ ሆኗል ሲል አስረስ ማረዳምጤ በትላንትናው ዕለት ዝምታውን ሰብሯል። አስረስ ማረዳምጤ ሲቀጥልም እንዲህ ይላል። ጀነራል ጃጋማ ኬሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምሴ ቡልቶን፣ ጀነራል ፋንታ በላይና ሌሎችን ለሀገር ክብር ለህዝብ ፍቅር ዋጋ የሚሰጡ መኮንኖችን ያፈሩት የጦር አካዳሚዎቹ ዛሬ ላይ የእናቶቻቸውን መቀነት የሚፈቱ ለአንድ ጸረ ህዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ ጣሉ በጨቅላ ህፃናት በእንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚሰቡ ሞራል ቢሶችን እያፈሩ ነው። ከዓመታት በፊት በመራዊት በአንዲት ጀንበር 108 ንጹሃን የጨፈጨፈት እኚህ አሸባሪዎች ከጦርነት ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶች ላይ፣ በአብነት ተማሪዎች ላይ፣ በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጨፋ ፈጽመዋል። ከየትኛውም አካባቢ በተለየ ሁኔታ በቢኮሎ፣ መራዊ፣ ዳጊ፣ ገርጨጭ፣ አማሪትና ብራቃት የተባሉ የሜጫ ከተሞችን በንጹሃን አማሮች ደም ታጥበዋል። በአብይ አህመድ ዘመን ያልተበዘረ የሀገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ የህሊና ተጠይቆም የለም። በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት የሚሆነው ለዚህ ነው። አብይን እንደ አንድ ምክንያታዊና ጤናማ መሪ መቀበል በሀገር ክደት ላይ መዘባበትም ጭምር ነው። ኢትዮጵያን በሰዓት እየለኮሰች ጎጆ እስክትመለስ ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ አለበትም። ያለምንም ድካም ያለምንም ምርጫ ጭምር ባገኘው ቅቡልነት ላይ ባፈር በመነስነስ በህዝብ ላይ ጦርነት በማወጅ ግላጭ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን እቡይ ግለሰብ እንደ ጠቅላይ ሚኒስተር መቀበል ከባድ የህሊና ዕዳ ነው። በእርግጥ አብይ አህመድም ሆነ የብልጽግና የሚባሉት ቡድን ቢያንስ አማራ ክልል የሚባለውን ቀጠና ውስጥም የሞት ጽዋቸውን እየተጎነጩ ቆይቷል። በሀገር መከላከያ ስም የሚዋጋላቸው ሰራዊት የአስክሬን ሳጥናቸውን ወደ መቃብር እንዳይወርድ
ከማዘግየቱ በስተቀር። አረጋ ከበደ ሙሴዎቻችን ሲል ሲጠራቸው አድማ ብተና መከላከያዎችም የባዴን ሞት በአይናቸው ያዩ በመሆናቸው ለሞት ቡድን ሙሴ ሳይሆን ቀብር አስፈጻሚም የሚያስፈልግ መሆኑን ስለሚያውቁ ይህንኑ ሚና እንዲወጡ በቅርቡ ድንቅ ተግባር ይከናወናል። የአብይ አህመድ የሽብር ቡድን በቅርቡ የእጁን ያገኛል ሲል አስረስ ማረዳምጤ ዝምታውን ሰብሯል። በተመሳሳይ መልኩም ራስ አርበኛ ፋኖ ዘመነ ካሴ እንደተናገረውም ሆነ ከሰሞኑ በወገኖቻችን በንጹሃን ዜጎቻችን ላይ በምዕራዊ በብራቃትና በተለያዩ አካባቢ ለተፈጸመው ጭፍጨፋ የአብይ አህመድ የግል ጀነራሎች በዋናነት ተጠያቂ እናደርጋለን። እመኑኝ ለነዚህ ወገኖቻችን ደግሞ አንድ ከፍተኛ ጀነራል አይደለም በርካቶችን እንደመሳለን። አንድ ብቻም በቂ አይደለም። ምንም ያልታጠቁ ንጹሃን ዜጎችን መጨፍጨፍ ልማዱ ያደረገው አብይ አህመድ በአንጻሩ ደግሞ የሱን በርካታ ክፍለ ጦሮችና ሜካናይዝዶችን ጭምር ብትንትናቸውን እናወጣለን ሲል ነው ራስ አርበኛ ፋኖ ዘመነ ካሴ የተናገረው። የሚያስገርመው የሚያሳዝነው ነገር እህል እንኳን ለማስፈጨት ወፍጮ ቤት አስፈጭተው ሲመለሱ የነበሩ እናቶችን ጭምር መንገድ ላይ ያስቆመም አለማራቸውም ተብሏል። ይህ የአብይ አህመድ ወታደር በተመሳሳይ መልኩም ወደ ብራቃት ባለቤቱም ነፍሰ ጡርና ምጧ መጦ ይዟት ወደ ጤና ጣቢያ የገባ አንድ አባወራ አርሶ አደርም ጭምር ጤና ጣቢያው ደጃፍ ላይ እንደደፉት ነው የደረሰን ዘገባ የሚጠቁመው። የአብይ አህመድ ወታደር በዚህ ሁሉ ግፍና መከራ እየፈጸመበት የሚገኘው የአማራ ህዝብ ላይ ከሰሞኑ ከባድ የተባለ ኦፕሬሽን እንጀምራለን፣ በዚህ ብቻ ማንላቀቅም፣ በርካቶቹን ባህር ዳር ድረስ ገብተን አይደለም ባህር ዳር አዲስ አበባም ገብተን አንቀን በፍርድ አደባባይ እናቆማቸዋለን፣ ለዚህ ደግሞ መጠነ ሰፊ የተባለ ኦፕሬሽን እንጀምራለን፣ ሁሉም የእጁን ያገኛል ሲል ነው ራስ አርበኛ ፋኖ ዘመነ ካሴ የተናገረው። በሌላ መረጃ ሰው ማስከዳት በደጋዳሞትም ቀጥሏል። ሰውን በመምታት ስልት የተካነው ደጋዳሞት ብርጌድ በትላንትናው ዕለትም ፈረስ ቤት ከተማ ውስጥ መሽጎ የሚገኘውን የአገዛዙ ዙፋን ጠባቂ ሰራዊትን በፊት አውራሪነት በመምራት የሚታወቀው አሸናፊ አንሙት ገቢ ማድረግ ተችሏል። አሸናፊ አንሙት ማለት ለበርካታ ጊዜያት የደጋዳሞት ወረዳ ሚሊሻ ጽሕፈት ቤት የስምሪት ባለሙያ በመሆን የአገዛዙን ሰራዊት ሲመራና ሲያስተባብር የቆየም ግለሰብ ነው። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ከሰሞኑ ለጠላት ሰራዊት የሰጠውን የምህረት አዋጅ ተከትለው ከነ ሙሉ ትጥቁ ከጠላት ስምሪት ቀጠና ወጥቶ የወገን ኃይልን ተቀላቅሏል። በመጨረሻም ዓላማችን ያገዛዙን ስርዓት በስነ ልቦናም ጭምር ማፍረስ እንጂ የመግደል ሱስ አለመሆኑን አውቃለሁ። ሌሎች ያገዛዙን በባንዳነት እያገለገላችሁ ያላችሁ የመከላከያ ሰራዊት አድማ ብተና የሚሊሻና የፖሊስ አባላትም የምህረት አዋጁን ተጠቅማችሁ የወገን ኃይል ብትቀላቀሉ ምንም አይነት ስነ ልቦናዊ ሆነ አካላዊ ጉዳት ማናደርስባችሁ መሆኑን ለመግለጽ እንወዳለን ሲል ደጋዳሞት ብርጌድ ያወጣው መግለጫ ያመለክታል። በተመሳሳይ መረጃ ደግሞ አዳሩን በተለያዩ በጎንደር ቀጠና ከባድ የተባሉ የዘመቻ አንድነት ውጊያዎችም ሲካሄዱ በተለይም በአምባ ጊዮርጊስ አካባቢ ከባድ የተባለ የጨበጣ ውጊያ ሲካሄድ እንደነበረ ተረጋግጧል። አሁናዊ የሰዓቱ የሙሌ ኤችዲ ዘገባዎቻችን እነዚህ ነበሩ። በሌላ የመረጃ ሰዓት እስከምንገናኝ ሰናይ ጊዜ ሰናይ ቀን ተመኘሁላችሁ።